ሰላም ሰላም እንግዲህ የአቡ ዲጂታል ቤተሰቦች እንደምን ከርማችኋል? እንደምናችሁ። ዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ አይፎን ስልኮችን ኦሪጂናሉን ከፌኩ እንዴት አድርገን መለየት እንችላለን የሚለውን ነው ማለት ነው። እንግዲህ የአይፎን ስልክ በተለያየ መንገድ ፌክ ተደርጎ ሊሰራ ይችላል እና እናንተ ስልኩን ስትገዙ እንዴት አድርጋችሁ ከኦሪጂናሉ መለየት እንደምትችሉ በዚህ ቪዲዮ አሳያችኋለሁ ወይም ነግራችኋለሁ ማለት ነው። እንግዲህ ስልኩን ፌክ እንደሆነ መለየት የምንችልባቸው ሁለት አይነት መንገዶች አሉ። አንደኛው በውጭ ወይም ደግሞ በፊዚካሉ ሲሆን፣ ሁለተኛው ደግሞ ኢንተርናል ወይም ደግሞ በሶፍትዌር ሲስተሙ ነው ማለት። ስለዚህ ፌክ መሆኑን ከውጭ አይተን እንዴት አድርገን መለየት እንችላለን የሚለውን በዋናነት በአራት አይነት መልኩ መለየት እንችላለን ማለት ነው። እነሱን አሁን ነግራችኋለሁ። እንግዲህ የመጀመሪያው የሚሆነው ቻርጅ መሰኪያ ቦታ ላይ ያሉ ብሎኖች የተገጠሙላቸው የአይፎን አይነቶች አሉ ማለት ነው። ሶ እነሱን በምታዩበት ጊዜ ኦሪጂናሉ ከሆነ የብሎኑ ጫፍ ላይ ወይም ደግሞ መክፈቻው ብሎኑን ማውለቂያው ቦታ ላይ ስታር አይነት ምልክት ነው ያለው የብሎኑ ማውለቂያ ማለት ነው። ፌኩ ሲሆን ደግሞ እንደ መስቀል አይነት ነገር ነው እንጂ ዋና ኖርማል የሚባል ብሎን አይነት እንጂ እንደ ኦሪጂናሉ ስታር ብሎን የለውም ማለት ነው። ሶ የመጀመሪያው የምትለዩበት መንገድ ይሄኛው ነው ማለት ነው። ሁለተኛው ኦሪጂናል መሆኑን ለመለየት የምትጠቀሙበት መንገድ እንግዲህ አይፎን አንድ ሲም ካርድ ነው መጠቀም የምችሉት በአይፎን ማለት ነው። ሶ ፌኮች ከሆኑ ደግሞ ከዛ በላይ መጠቀም የምችሉበትን አማራጭ ስለሚያቀርቡላችሁ ውስጡን ወይም ደግሞ ሲም ማስቀመጫውን በምትሉበት ጊዜ ከአንድ በላይ ሲም ማስገቢያ ታገኛላችሁ ማለት ነው። ሰው በዛ መልኩ ሁለተኛው መለየት ትችላላችሁ። በሶስተኛ ላይ የምናስቀምጠው እኔም የሚገርመኝ ብዙ አይፎኖች ላይ ሳይ ሚሞሪ ማስገቢያ ያላቸው በጭራሽ የአይፎን ኦሪጂናል ስልኮች ሚሞሪ አያስገቡም ማለት ነው። ሰው በዛ መልኩ መለየት ትችላላችሁ። 16ም ቢሆን ሌሎም ከዛ በላይ ያሉትም ከዛ በታች ያሉትም አይፎኖች የሲም ማስገቢያ የለም የሚሞሪ ማስገቢያ የላቸውም። ሰው በዚህ መለየት ትችላላችሁ። ሶስተኛው ማለት ነው። አራተኛው እና የመጨረሻው ማለት ነው። ሌሎችም አሉ፣ በዋናነት ግን እነዚህ ኦልድ ስኩል የሆኑ አይፎኖችን በተለይ መለያ ናቸው ማለት ነው። አራተኛ ላይ የሚሆነው እንግዲህ አይፎኑን ስከፍቱት አይፎን ሲሆን ቀጥታ የአፕል ምልክቷን ያበራና ቀጥታ ነው የሚከፍትላችሁ ስልኩን ማለት ነው። ፌኮቹ ከሆኑ ግን ዌልካም ሊሏችሁ ይችላሉ፣ ወይ ደግሞ የሆነ የቻይና ጽሁፍ የሌላ ሀገር ጽሁፍ ሊመጣላችሁ ይችላል ከከፈተ በኋላ ማለት ነው፣ የአፕሏ ምልክት ከመጣሽ በኋላ። ሰው በዚህ መልኩ መለየት ትችላላችሁ በፊዚካሊ ወይም በሃርድዌር ማለት ነው። በሶፍትዌር ደግሞ ወይም ደግሞ ስከፍቱት ደግሞ ስልኩን ከፍታችሁ ቼክ የምታደርጉት ከሆነ ደግሞ በእነዚህ ቀጣይ በምነግራችሁ መልኩ ማየት ትችላላችሁ ወይም ማረጋገጥ ትችላላችሁ ማለት ነው። አንደኛ በሲሪያል ነምበሩ መለየት ትችላላችሁ። ያን ደግሞ ለማድረግ መጀመሪያ ወደ ሴቲንጋችሁ ትገባላችሁ። ከዛም በኋላ ጄኔራል የሚለው ውስጥ ከገባችሁ በኋላ አባውት ፎን የሚለው ውስጥ ትገባላችሁ ማለት ነው። ከዛም በኋላ ሲሪያል ነምበር የሚለውን ጽሁፍ ትጽፉታላችሁ ወይም ኮፒ ታደርጉታላችሁ። ከዛም በኋላ ኮሜንት ላይ ወይም ደግሞ ዲስክሪፕሽን ላይ በማስቀምጥላችሁ ሊንክ አማካኝነት ትገቡና እዛ ውስጥ የስልኩን ኦሪጂናልነት ማረጋገጥ የምችሉበት ዌብሳይት ነው። ከዛ እዛ ላይ እዚህ የምታዩት ዌብሳይት ላይ የሲሪያል ነምበሩን ኮፒ ፔስት ማድረጊያ ይመጣላችኋል። ያን ቁጥር የመዘግባችሁትን ቁጥር እዛ ላይ ታስገቡታላችሁ ማለት ነው። ኦሪጂናል ከሆነ እንደዚህ የግሪን ራይት ያመጣላችኋል ወይም ደግሞ የስልኩን ኦሪጂናል ስም ዲቴይሉን ያመጣላችኋል ማለት ነው። ፌክ ከሆነ ግን እንደዚህ እንደገና እንድታስገቡ ይጠይቃችኋል። ከታችም እንደምታዩት በቀይ የተጻፈው ጽሁፍ እሱ ይመጣል ማለት ነው። ሁለተኛ ደግሞ መለየት የሚችሉበት መልኩ ደግሞ የኦፕሬቲንግ ሲስተም ወይም ደግሞ ሶፍትዌሩን አፕዴት የምታረጉበት ሲስተም አይኦኤስ ነው። እንግዲህ የአይፎን እንደምታውቁት ኦሪጂናሉ
ከሆነ የአይፎን ሶፍትዌር ሲስተም ነው የሚጠቀመው iOS ማለት ነው። ፌክ ከሆነ ግን የአንድሮይድ ሲስተም ነው የሚጠቀመው። ያን ደግሞ የምታረጉበት አንዱ መንገድ አፕሊኬሽን ለመጫን ስትሞክሩ አፕ ስቶሩን ስከፍቱት ፌክ አይፎን ላይ የሚያመጣላችሁ ጉግል ፕሌይ ወይም ደግሞ ፕሌይ ስቶር ነው። ኦሪጂናሉ ላይ ግን አፕ ስቶር ነው የሚያመጣላችሁ እና በዛ መለየት ትችላላችሁ ማለት ነው። በሁለተኛው መልኩ ሌሎችም ብዙ አይነት መለያ መንገዶች አሉ፣ ግን በዋናነት እነዚህ መንገዶች በቀላሉ መለየት እንዲችሉ ይረዳችኋል ብዬ አስባለሁኝ። ቪዲዮውን ከወደዳችሁት ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ።